ብዙ ሰው ከሞት ተርፎ ሰምታችሁ ሊሆን ይችላል። እንደዚህኛው ታሪክ ግን ሊያስገርማችሁ ሊያስደንቃችሁ አይችልም። ፊልምን የሚያስንቅ እውነተኛ ታሪክ ነው። ፍራንስ ሲልክ ይባላል። ጉግል ላይ ራሱ የዓለማችን እድለኛው ሰው ማን ነው ብላችሁ ሰርች ብታረጉ የዚህ ሰው ታሪክ ነው ይመጣላችሁ። ከ7 ጊዜ በላይ ከሞት ማምለጥ ችሏል። በርካቶች የሱን ታሪክ ሲሰሙ ይሄማ ተረግሞ ነው ይላሉ። አንዳንዶች ደግሞ አረ ይሄ የእናቱ ምርቃት ጠብቆት ነው የሚሉም አይጠፉም። የቪዲዮ መጨረሻ ላይ ታሪኩን ሰምታችሁ እናንተ ሐሳብ አስተያየቶቻችሁን መስጠት ትችላላችሁ። እርግማን ወይስ ምርቃት? ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን ላይክ በማድረግ እንጀምራለን። ወደ ታሪክ በ1929 ክሮኤሽያን የተወለደ ሲሆን በአንድ የግል ትምህርት ቤት የሙዚቃ አስተማሪ ነው። እንደማንኛውም ሰው ኑሮን ለማሸነፍ ደፋ ቀና እያለ ከቤተሰቦቹ ጋር የሚኖር የ33 ዓመት ወጣት ነበር። እናም ያኔ ነበር ህይወቱን ወደ ሌላ አቅጣጫ የሚመራ አደጋ ያጋጠመው። ከዕለታት በአንዱ ቀን ቤተሰቦቹን ለመጠየቅ ባቡር ተሳፍሮ ጉዞ በሚያደርግበት ሰዓት ባቡሩም ድልድዩን በሚያቋርጥበት ሰዓት ድልድዩ ይደረመስና በጣም ቀዝቃዛና በጣም ጥልቅ ወደ ሆነው ውቅያኖስ ይወረወራል። በርካቶች ዋና ባለመቻላቸው፣ አንዳንዶቹ ደግሞ ዋና ቢችሉም የቅዝቃዜው መጠን ከፍተኛ በመሆኑ በረዶ ጋግረው እዛው ሞተዋል። ሲላክ ግን ማንነቱ ባልታወቀ ሰው ከዛ ውስጥ እየዋኘ ጎትቶ ሊያወጣውና ህይወቱን ሊያተርፈው ችሏል። ያ ሁላ ሰው በቅዝቃዜና ሰምጦ ሲሞት እሱ ግን ያለምንም ጉዳት ከዛ ሁላ ነገር መትረፉ ጉድ ቢያስብልም ግን በጣም የሚያስደንቀውና የሚያስገርመው ሁለተኛው ነበረ። የባቡሩ አደጋ ከተፈጠረ ከአንድ ዓመትም በኋላ ፕሌንን ተሳፍሮ ወደ ሌላ ሀገር ጉዞን እያደረገ ነበር። በጉዞው መሃል ድንገት ያልታሰበና ያልታወቀ ነገር ተፈጠረ። እስካሁን ምን እንዳስነሳው የማይታወቅ ሁለቱም የሞተር ክፍል መስራት ያቆማል። እሱን ተከትሎም ሁለቱም የሞተር ክፍል መንደድ ይጀምራል። ፕሌኗም ወደ ምድር ቁልቁል እየተምዘገዘገች መውደቅን ጀመረች። እናም ያኔ ነበረ የፕሌኑ የፊተኛው በር ተገንጥሎ ይወድቅና ፍሬንስ እና አንድ የበር አስተናጋጅ የሆነውን ሰው ንፋሱ ስቦ ያወጣቸዋል። እናም ያለ ፓራሹት ራሱን አየር ላይ እየተንሳፈፈ ያገኘዋል። ግን በሚያሳዝን መልኩ በዛው ቅጽበታዊ ሰከንዶችም ፕሌኑ ከትልቅ ተራራ ጋር ተጋጭቶ እንዳለ በሚባል መልኩ ሁሉም ሰዎች ይሞታሉ። ተአምር በሚመስል መልኩ ግን ፍሬንስ ግን ከ10,000 ኪሎ ሜትር ርቀቶች ላይ ቁልቁል ተምዘግዝጎ ያለ ፓራሹት ወርዶ ቢሆንም ግን በህይወት ሊተርፍ ችሏል። የተረፈውም ገበሬዎች የከመሩት የጭድ ማሳ ላይ በመውደቁ ነበረ። እናም ያለምንም ጉዳት የሁለተኛውንም ሞት እንደዚህ ሊያመልጠው ችሏል። ከነዛ ተአምር የሚባሉ ሁለት ሞቶችም ካመለጠ በኋላ ከ3 ዓመታት በኋላ ባስን ተሳፍሮ እየሄደ ነበረ። እናም በጣም ቀዝቃዛና ዝናባማም ነበረ። ያንን ተከትሎ አስፓልቱ በረዶ በመጋገሩ የባሱ ሹፌር ፍሬኑን መቆጣጠር ያቅተውና ተወርውሮ ትልቅ የቀዘቀዘ ባህር ውስጥ ይገባል። ፍሬን ግን አሁንም ቀለል ብሎ ከዛ ቀዝቃዛ ውሃ ውስጥ እየዋኘ ነበረ ሰተት ብሎ የወጣው። ከዛ ሁላ ተሳፋሪ ውስጥም 4 ሰዎች ብቻ ነበረ ሊተርፉ የቻሉት። ሌሎቹ በቅዝቃዜውና በመስመጥ ሊሞቱ ችለዋል። እንዴ ይሄ ሰውዬ ምን አይነት እድለኛ ነው እያላችሁ ነው አይደል? የሚያስገርመውና የሚያስደንቀው ታሪክ ግን አሁን ነው የሚጀምረው። ሞት እግር በእግር እየተከተለና እያሳደደው እንደሆነ ተረድቷል። እናም ፍሬንስ የህዝብ አገልግሎት መስጫ አገልግሎቶችን እንዳይጠቀም ለራሱ ቃል ገብቶ የራሱን መኪና በመግዛት የራሱን መኪና እያሽከረከረ ነበር። በአሁኑ ሞት እረፍት የሰጠው ይመስላል። አሁንም ግን በ1970 የራሱን መኪና ራሱ እያሽከረከረ ለስለስ ያለ ሙዚቃውን እየሰማ ባለበት ሰዓት ምንነቱ ሳይታወቅ የሞተሩ ክፍል መንደድ ይጀምራል። ፍሬንም ከመኪናው ዘሎ ከመውረዱ ከ30 ደቂቃ በኋላ መኪናው ፈንድቶ ብትንትኑ ወጥቷል። እና አሁንም ለአራተኛ ጊዜ ተአምር በሚመስል መልኩ ከሞት ሊያመልጥ ችሏል። ግን ሞት አሁንም የሚላቀቀው አይመስልም። ከሞት 4 ጊዜ ካመለጠን በኋላ ለሁለተኛ ጊዜ አዲስ መኪናን በመግዛት በሚያሽከረክርበት ሰዓት ይህም ማለት መኪናው ከፈነዳ ከ3 ዓመት በኋላ በ1973 ዓ.ም በድጋሚ መኪናዋ ከገዛት 4 ወር ባልሞላ ጊዜ ውስጥ መኪናውን በሚያሽከረክርበት ሰዓት የፒውል ፓምፑ ፈንድቶ መንደድ ይጀምራል። እናም አሁንም እንደተለመደው ዘሎ እንደመውረዱ መኪናው ብትንትኑ ይወጣል። በአሁኑ ግን ሞት የቀረበው ይመስላል። ጸጉሩ ራሱ ሳይቀር ነዶ ነበር። ብቻ ግን አሁንም ለ5ኛ ጊዜ ከሞትን ሊያመልጥ ችሏል። ከዛ ሁሉ አደጋ በኋላም አንድ ነገር በሱ ላይ እየተከናወነ እንደሆነ ተገንዝቧል። እናም ከነገሮች ሁሉ መጠንቀቅ እንዳለበትም አምኗል። እናም ምንም አይነት የትራንስፖርት አማራጮችን ላይጠቀም እንዲሁም ፈጣሪ የሰጠውን እግሩን ብቻ ለመጠቀም ይወስንና
በእግሩ ብቻ መራመድን ይጀምራል። ባቡሩም ይሁን መኪና፣ ፕሌንም ይሁን የግልም ይሁን ባስ ምንም አይነት ተሽከርካሪ አይጠቀምም። ያን ሁላ ጥንቃቄ አድርጎ በሚኖርበት ወቅትም አሁንም በ1995 ሞት አንድ ነገርን ያቅድለታል። ፍሬንም ትክክለኛ ለእግረኛ በተሰራው መንገድ ላይ ቀጥታ መንገዱን ይዞ እያቋረጠ ነው። አንድ ከየት እንደመጣ ያልታወቀ ባስም በፍጥነት እየተሽከረከረ ወደሱ ሲጋልብን ያያል። እናም አጠገቡ ሲደርስ ጎማው ይፈነዳና ባሱ ተገልብጦ እሱን ጉዳት ያደርስበታል። አሁንም ግን የኤሌክትሪክ ምሰሶ ባሱን ያቆምለትና ከትንሽ ጨረፍታና ጉዳት በስተቀር ምንም አይነት ሞትን ሳያጋጥመው ወይም ከፍተኛ ጉዳት ሳይደርስበት ከሞት ሊያመልጥ ይችላል። ፍሬንች ሲላክ በአሁኑ ተስፋ ቆርጧል። በባስም ሲሄድ አደጋ ይደርስበታል። በባቡርም እንደዚሁ፣ በፕሌንም በግልም መኪናም በተለያዩ ነገሮች ከአደጋ ሊያመልጥ አልቻለም። በእግሩ እንኳን ሲያቋርጥ የማይታወቅ መኪኖች መጥተው ይገጩታል። ስለዚህ ያለው አማራጭ ቀኑ እስኪደርስ ድረስ እንደሚፈልገው መኖርን ይወስናል። እናም አሁንም በጣም በጥንቃቄ መኪና መርጦ ሰዎችን አማክሮ አዲስ መኪናን ይገዛል። አሁንም ቢሆን ግን ሞት እሱን ማባረሩን አላቆመም። በ1996 በጠራራ ፀሐይ መኪና በሚያሽከረክርበት ሰዓት አንድ ከባድ ተሽከርካሪ ከየት እንደመጣ ሳይታወቅ በተቃራኒ መንገድ በመምጣት መኪናውን መቆጣጠር ያቅተውና ፍሬንስን ገጭቶ ከመንገድ ላይ ያስወጣዋል። ከመንገድ ብቻ ማስወጣትና አይደለም ገፍትሮም ወደ ገደል ይወረውረዋል። በአሁኑ ግን መኪናዋ ገና መሬት ላይ ተወርውራ እንዳረፈች ነበረ መኪናዋ ፍንድትቷ የወጣው እና ግን መኪናው ሲፈነዳ ፍሬንስ መኪና ውስጥ የነበረ ይመስላችኋል? አልነበረም። ወይም ከመፈንዳቱ በፊት እንደተለመደው ዘሎ አልወረደም። ፊልም በሚመስል መልኩ ገና መኪናው ገጭቶ ወደ ገደል ሲወረውረው ነበር በመስኮት ተጋጭቶ በመውጣቱ አንድ ዛፍ ላይ ተንጠልጥሎ ሊተርፍ የቻለው። አስቡት፣ እንደዚህ እያደረገ ለ7 ጊዜ ሞትን ሊሸውደው ወይም ሊያመልጠው ችሏል። በርካቶችን ጉድ ያስባለው ወይም ደግሞ ይሄ ሰው እውነትም በጣም እድለኛና ተአምረኛ ነው ሊያስብል የሚችለው ነገር ግን የተፈጠረው ከዛ ሁሉ የሞት ናዳና ሰቆቃ በኋላ ነበረ ሎተሪን ያሸነፈ። ሊያውም የ1.1 ሚሊዮን ዶላር ነበር ያሸነፈው። አግብቶም ልጆችን ወልዶ የራሱን ቤተሰብ መስርቶ ደስተኛ የሆነ ኑሮ መኖርም ቢችልም 8ኛውን ሞት ግን ሊያመልጦም ሆነ ሊሸውደው አልቻለም። 8ኛው ሞት ግን ከፕሌን ላይ እንደመከስከስ ወይም ከፈነዳ መኪና ላይ ያለ ጭረት እንደመትረፍ ከባስ ግጭት ላይ ወይም ከተለያዩ ባህሮች ላይ ከመስመጥ እንደመዳን አልነበረም። የሰው ልጅ እንዴትም ከሞት ቢያመልጥ እንዴትም ቢሸውደው አንድ እውነታ አለ። ከተፈጥሯዊ ሞት ማንም ሊያመልጥ ሆነ ሊሸውድ ወይም ሊሸሽ አይችልም። በስተመጨረሻ ግን ማንም ሊሸውደው ወይም ሊያመልጠው ከማይችለው ሞት ማምለጥ አልቻለም። 8ኛው አሟሟቱ በ87 ዓመቱ የተፈጥሯዊ ሞትን ነበር የሞተው። ሕይወት ያለው ነገር በሙሉ ሞትን ቀማሽ ነውና እኛም ወደዛው ነን። ጥያቄው ግን አሁን እዚህ ጋር ይህ ሰው እድለኛ ነው ወይስ እድለቢስ? ጥያቄውን ለእናንተ ተዋል። 7 ጊዜ ከሞት ካመለጠባቸው መንገዶችስ የትኛው አስገረማችሁ? ሐሳባችሁም በኮሜንት መስጫው በኩል አሳውቁኝ። እንዲሁም የትም ያልተሰሙና አስገራሚ እውነተኛ ታሪኮችን መስማትና ማግኘት የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ላይክ በማድረግ ቪዲዮውን የምታበረታቱኝ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ ተመልሰን እስከምንገናኝ ድረስ ወዳችኋለሁ። ቻው።